መቼም አሳፍረኝ አታውቅ ዛሬም አታሳፍረኝ እንደኔ ጌታ ለኝ ሽማግሌ ልብ ስጥልኝ እንደው ባክ ለኔም ደግሞ አንድ የምን አንድ ነው አንተ እንደው እጅ ሰፊ ነው ሁለት ኮንዶሚኒየም ብሰጠኝ የኔ አባት እሱን ያከራየው ዳውን እየረዳው ምጽዋቱን እየሰጠው አንተን እያመሰገንኩ መኖር ነው አደራህን የኔ ጌታ አደራህን የኔ አባት ኖር ንግስት ኤልሳቤጥ ኖር ይሄን 50 ዓመት ሙሉ የበለዘ ጥርሶን ከሚፍቁ ሄደው በተስኪያን አይስሙ ዛሬ ዓመት መሆኑን አጡት ያው እኮ ነው ባንቺ ደርሰኛል ብየው ነው አረውዲያ ግቢ በቃ እኔን አትቆሪኝ ግቢ እንደው የኔ መድኃኒዓለም ለእንጂ ፍንዳታ ሽማግሌ ልብ የሰጠህልኝ እንደው የማደርግልህን እኔ ነኝ የማውቀው ምንድነው ያሬን ጨዋታውን ቡና ላይ እንኳን አቁሙልኝ አረባኮት ምን ነው እንዴ ጨዋታውን አቁሙ ደራረፈዳችሁ ሰላምዬ ደህና ነሽ ነይ ቁጭ በየኔ ልጅ የቤት ኪራይ ለመስጠት ብዬ እኮ ነው ቁጭ አትምታራ ሰላምዬ እኔ እናት ወሬ ያው በ27 አይደል እሺ የኔ ልጅ ዝም ብለሽ እኮ ነው ሰላምዬ እንዴ አስበሽ እንደከፈልሽን እሱ መድኃኒዓለም ያስብሽ እንደው ምን አስቸኮለሽ የት ይሄድብናል እዚህ ሆኖ ምን ችግር አለ ቀስ ብለሽ ተከፊው አልነበረም ችኮላ አይደለም ያው በቀኑ ሲከፈል ደስ ይላል አው ይሁን መቼ በቁጭ በይ እንግዲህ ቡና ጠጥተሽ ትንሽ ቁርስም ማረጋሽ ትሄጃለሽ የኛም ባይሆን የቡና ቁርሱ አለ ቡናው ወላጤን እኮ ነው የኛ ቁርስ ባይኖረና ቡናው ግን ቁርስ አለው ቁርስ ታዲያ ገባሽ አይደል ሰላምዬ 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 እንዴት ነሽ ታዲያ ኑሮ እንዴት ነው ጥሩ ነው እግዚአብሔር ይመስገን ይሁን ጎሽ አሁን ትናንትና ሬዲዮ ሰሰማ ምን አለ
እዚህ በተለይ ኢትዮጵያ ውስጥ ነው ያለው በተለይ ብሎ ኑሮ ቀነሳል ጤፍም ጥሩ ነው ጥራጥሬማ ተባልኩሽ እንግዲህ ኑሮ ከቀነሰ ምን አለ ላንቺም ትንሽ የቤት ኪራይ ብንቀንስልሽ እውነቴን እኮ ነው ሰላምዬ አይ እሱ ቀልደኛ አሉት መቼም ሰላምዬ አይ እውነቴን እኮ ነው ሰላምዬ አንተ ሰውዬ ምን ነው አብዷል በል ምን ነው የሚናገሩትን እንኳን አያውቁም ምን ኪሚኔ ምን ትላሽ እውነቴን ነው ምን አለ ብንቀንስላት አሁን በቀደም እዚህ ላይ ቁጭ ብዬ እንዴት ቻናል ስቀየር ፊልም እያየሁ ምን ይመጣል ቢቢሲ ምን ያወራልሻል ዜናው ስለማን ነው ስለ አፍሪካ ምን ስለ እርዳታ እና ስለ ብድር የሰረዛ ምን አለ የተባበሩት መንግስታት ድርጅትና ዓለም ባንክ በህብረት ለአፍሪካ ብዙ ሚሊዮን ዶላር ዕዳ ሰረዙ ይላል ታዲያ ምን አለበት እነሱ ያን ከሰረዙ እኔስ በለጠ ለዚህ ለመስኪን አንድ ወር የቤት ኪራይ ብሰርዝላት ምን ችግር አለ ሰርዝላት ታዲያስ ሆዶን የሚሰርዙዋ ሆድማ አይሰረዝም ሞኞ እንዴት ይሰረዛል ሆድ ምን እንደው የማይረቡ ፋራሽ ማግሌ ናቸው አራ ደህና ረፈድክ ደረጃ እንደው ደረጃ ፍላ ማስቀመጥ ቁጭ ቀምጠው ሄዳስ ቁጭ በል ቡና ፈልቷል ቁጭ በል ቡና ፈልቷል ተነስ ምን ይላል ተነስ እኮ ነው ብለው ተነሳንታ ቸኩላል አላልክም የኛም ቡና ደረሰ አንተ ቸኩላል ሄድና በዚህ ኑሮ ውድነት እንዴት ይቻላል አራቱ ሰው የራስው አፍ ይገባሉ አራተው ምንኛ ነው የምገባው ምን አደረጉት ይሄ ልጅ እኔስ ምን አደረኩት አሁን ሴቷን ካልተቀመጥሽ ብለው ሙግት ገጥሟል ነበር ኧረ እባክሽ ነይ ወጠብሻ የተማባቱ ተባጥሶ ይባላል አረ ና ስሚ እቺ መስኪን ግን የትሆናለች እናት የትበላለች እውነቴን ነው ዝበይ የመንግስት ፖሊሲ ራሱ ምን ይላል ሴቶችን አበረታቱ ይላል ወንዶችን ግን ውሻ አርጓይ መጀመር ያለብን ከቤት ነው መንግስት እቤት ያልተጀመረውን ከየት ያመጣዋል ምን አንቺ ግን ከዚህ ሰው ይጋር ጣንታ አንቺ ዝም በስቲ ምን ከዛልሽ እንዴት ነው አለ እንዴ ነው እውነቴን አንቺ ኦሌ ጋ ታስሻለሁ ዘበል ተቋራ ምን ይላል ይሄ ደህና ዋሉ ጋሽ በለጠ ምን ልታዘዝ እናንተ ታልታልሽኝ አይደል ምን ልታዘዝ ጥቁር ማኪያቶ ምን ሰው እንዴት ታያል ነው አይደለም እንዴ ምን እንደው እዚህ ዘመን ልጆች ስንባል እንደው ይቅርታ ረበሽኳችሁ ሼባው ምን ለካው አይገርምሽም ያለው ገብተሻል የዘንድሮ ሼባ እንዲህ ነው ያ የተባባል ጉዳይ ከምን አደረሽው አረ የማይሆን ነገር ያውሩ
ምኑ ነው የማይሆነው? የጠየቁኝ ጥያቄ ነው። እስኪ ቁጭ በይና እንነጋገር። ይሄ የሥራ ቦታ ነው። የመውጫሽ ሰዓት ደርሶ የለም እዚያች ማዶ መኪና ውስጥ ቁጭ ብዬ እጠብቅሻለሁ። እሺ ዛሬ በደንብ እንነጋገራለን። እሺ እኔ ቆንጆ ውሰጅ የኔ ቆንጆ ግቢ። ይቅርታ ቆየሁ። አንቺን የመሰለሽ ቆንጆ 200 ዓመት ቆመው ቢጠብቁ። እሺ እዚህ ማውራት እንችላለን? ኦ ለምን? ምሳ እየበላን ቁጭ ብለን ብናወራ አይሻልም? ቢናት ኧረ ወራይል እንዴ ምን ነው አንቺ? ኧረ ወራይ ወቸኔ ወዳ አፌ ላይ በዛ አይደለማ ጉርሻና ፍቅር ትንሽ ያስጨንቅ ነው እንዴ? እኔ እናቴ ስሙ አንቺ እጂ ምን ሆናለች? ኧረ እንጂ ፍቅርት እኔ እናቴ እማዬ እኔ እናቴ እና yosh አለቀ። ይሄ ነው ጎበዝ ቢናቴ ምን ቦታሽ ነው ሰናፍኩብሽ እኔም እቺ ነው አረ ጆርቤ ምን ነው በቃ እንጠገብኩኝ እንዴ? ታይ አልጠገብሽም። ምን ነው እንዴ? ተይ እንጂ የጠገበ ሰው አያስታውቅም እንዴ? ተይ እንጂ እንዴ እሺ ስሞት እንደው ስሞት ብዬሽ ስሞትልሽ ይሄ መጨረሻው ነው ተገበያለሁ። ግድ የመጨረሻ መሆኑ ኋላ እናያለን። አሁን እችን ያሽ ይሄ ፍቅርትዬ ደግሞ እንደው እናቴ ቢኔ እናት ቢማይ ቢናቴ ጠጭ ምሪንዳ ጠጭ ቆንጆ ነው እኮ ምሪንዳ ቆሽራጀን አንጣ ቢ አንተ አይደለም ፍቅርታይ ተጫዋች እናቴ ተጫዋች እና እስከዚህ እድሜ ድረስ አላገባሁም ነው የሚለው? ኧረ ፍቅር ተትሙት ዴ ምን ሆነሻል? እየነገርኩሽ የሚገርምሽ እማማ ራሷ እኔ አግብቼ ፍሬን ማየት ነው የምትፈልገው።
እንዴ እናቶት በህይወት አሉ? ወይ ገና አንድ ፍሬ ልጅ በታያት አንድ ፍሬ ልጅ እና ለምን እስካሁን አላገቡም? እንዳንቺ አይነት ቆንጆ ጠፍቶ ነው እንግዲህ እኔ ቆንጆ አይ በቁም ነገር ግን በቁም ነገር የምኖረው ከታላቅ እህቴ ጋር ነው። በቅርቡ ነው ባለቤቷ በህይወት ያለፈው እና ከዛ ጊዜ ጀምሮ አምሯ ትንሽ ተነክቷል። አምሯ የምታረገው የምትናገረውን ነገር አታውቀው። አንዳንዴ ይገርምሻል ባሏ እየመሰልኳት ለባሏ የምትናገረውን ባሏን የምትለውን ነገር ለኔም ይህን ትለኛለች። እንዴት ያሳዝናል። በጣም ታሳዝናለች። በኋላ አንድ ነገር ሆና እንዳይጸጽተኝ ብዬ ነው እብሬያት ቁጭ አልኩት። ይደግ አደረጉ። ከእህት በላይ ምን ይመጣል? አይ በቃኝ፣ አሁንስ በቃኝ፣ አልቻልኩም። እውነቴን ነው። እኔም አንቺን አፍቅሬሻለሁ። አንቺን አግብቼ እሷም ገዳሟ ትግባ። እንዴ ከኔ ጋርማ በፍጹም የማይሆን ነገር ነው። እንዴ እኔ እንደው ጥያቄው ስላስገረም የመጣው እንጂ ለምን አይሆንም? ፍቅር እድሜያችን እኮ በጣም ነው የሚራራቀው። ብዙ አታርጅም ለካ። ይሄን አይተሽ ነው? እስቲ ተመልከቹ፣ በደንብ ተመልከቹ። ምንም አይታይሽም? እኔ ምንም አዲስ ነገር አይታየኝም። ነው ለብቻው ይስቃል። አይ ገርሞኝ ነው ነገሩ። ይገርምሻል፣ አንድ ወዳጅ ያለ አሜሪካን ሀገር ሎስ አንጀለስ ነው የተማረ እና ትምህርቱ እንደጨረሰ በቀጥታ ወደ ሆሊውድ ሄድና እዚያ ከሚገኙ የፊልም ጥበበኞች የፊልም አቀናባሪዎች ጋር ይነጋገርና አንድ ፊልም ለመስራት ውለታ ያደርጋል። በኋላ ወደዚህ መጣና አንተ አንዱን ገጸ ባህሪ ትጫወትልኛለህ አለኝ እና ከዛ ጊዜ ጀምሮ ይኸውልሽ እሺ ብዬ ተቀብዬ ጥናቴን ተያይዤዋለሁ እልሻለሁ። ምንም አልገባኝም። ይሄ ፊቴ ላይ የምታየው እኮ ሽበት አይደለም፣ አርቲፊሻል ሜካፕ እኮ ነው። ምን ታዲያስ? ለዚህ እኮ ነው ይሄን አንቶታ ተየኝ እምልሽ። አንዳንዴ መስታወት ይዝና ጠዋት በረንዳዬ ላይ ቁጭ ብዬ አይ ቴክኖሎጂ ብዬ ግርም ይለኛል እንዴ ራሴ። እንዴት ይገርማል! በጣም የማይታመን ነው። ይገርምሻል፣ አሁን አንዳንድ ሰዎች በመንገድ ላይ አባባ ጋሼ እርሶ ሲሉኝ እንዴት ውስጤ ደስ እንደሚለው ልነግርሽ አልችልም። እውነቴን እንዴት ረካለሁ መሰለሽ። ምክንያቱም ገጸ ባህሪውን እንዴት እንደተላበስኩት እንዴት ሽማግሌው መምሰል እንደቻልኩ ነው የሚያሳየው። እንዴ ቁጭ ሽማግሌ እንጂ ይኸውልሽ እንግዲህ ይሄ ነው አክተር ማለት ምን ሆነሻል? እና አሁን የፊልም አክተር ሊሆኑ ነው? ምን ሆነሻል ፍቅርተ? ምን አረኩ? ይሄን አንቶታ ተይኝ አላልኩም? ወይ ለምዶብኝ ነው። ይቅርታ። የሚገርምሽ ነገር ከዚህ ከባልንጀራ ጋር ቁጭ ብለን ዲስከስ እናደርግ ጥሪው ማን ነው ይሄ ማን ቶም ክሩዝ እሱ ባልንጀራ ሆኖ ነው የሚሰራው። አንጀሊና ጆሊ ደግሞ ሚስቴ ናት። ጁሊያ ሮበርት ደግሞ በኔ ፍቅር የምትቃጠል ሴት ሆና ነው የምትሰራው። ይገርምሻል። አሁን በቀደም ጁሊያ ኢሜል አርጋልኝ ነበር፣ እኔም ኢሜል አረኩላት። እንደው እስከምንገናኝ በጣም ቸኮልኩ አለች። ታድለህ። በጣም የሚገርምሽ ግን ፊልሙ ላይ በኔ ፍቅር እንዴት እንደምትሰቃይ በጣም ፍቅር እኔ ራሴ እስቲ ብላ እባክህ፣ ይህችን ብላ እስቲ። እኮ ቆንጆ ናት። ይኸውልህ ይሄም ጮማ ነው፣ ቆንጆ ነው። በላ እንጂ። አይጠገብኩ። ኧረ እባክህ ብላ እባክህ። እንደ ይሄን የመሰለ ስጋ እንዴት አሁን ጠገብኩ? ጠገብኩ፣ እውነቴን ነው ጠገብኩ።
እንደው ለመሆኑ ያቺ ግን እንዴት ናት? እሷ ምን ትሆናለች? እኔ በብቸኝነት እድሜን ፈጨሁት እንጂ። አይዞ እኔ እያለሁ ትካዜ ይግባ ሙት። ግን እንደው ወይ እንደው ዙሁ እንደው ጠቅለለ ተገባ እንዴ? ባረገልኝ በማን እድል በማን ዞሎ ቶሪ ማለት እኮ ነው። እውነቴን ግን ምን ዋጋ አለው? ደሞ የሞተ ባሏን ፍለጋ አንድ ቀን ያበሽታ ተነስቶ ወጣለ ያለች ጊዜ መኪና በልቷት ጸጸቱ ይተርፈኛል ብዬ አፈሪ ብላይ። እሷ ግን እንደው መቼ ነው የምትረሳው? እንግዲህ አንደኛው ነው ሞት መጥቶ ወደሱ ሲያሳፍራት ነው። ለዛ ትረሳዋለች እንዴ? የሚገርምሽ እኮ እኔንም እንደ ባሏ እኮ ነው የምታየኝ። እንደ ባሏ አሰቃየችኝ። ጭራሽ ባሏ መስላታለሁ። እውነት እንዳንተ አይነት ወንድም እኮ የትም አይገኝም። እንደው አንተ ባትኖርላት ምን ይውጣት ነበር? ምን ታረጋለሽ? አቤት ታረጋለሽ? በል እስቲ ቢራውን ጠጣ። እሺ ምግቡን እንደው ተተዋል። ጠጣ ቢራውን። እሺ አሁን ገብታ አረፍ ትላለህ። ጠጣ እስቲ ቡናውን ቶሎ ቶሎ በይ። ቶሎ በይ። እንደው ባንቀላፋት ይድረይ። እነዚህ ቤት ልጆች አይ ዛሬ በድንገት ምን አዲስ ነገር ተፈጠረ? በቃ የበፊት ፍቅረኛ የውጭ ነበር። አሁን በድንገት መጣልኩ። እስከ ዛሬ እኮ ፍቅረኛ እንደነበረሽ ነግረሽኝ አታውቂ እንዴ? ዛሬ ነገርኳ። ፍቅር እንዴት ዛሬ ነገርኩትኛለሽ? ታይ ቢያንስ ጥሩ ጊዜ አሳልፈናል። ምንም ልረዳህ አልችልም። እሺ ያስቀየምኩሽ ነገር ነገርኩ እኮ። ነገር መደጋገም አያስፈልግም። እሺ ቆይ እኔስ እኔ አላሳዝንሽ? ምንም ማድረግ አልችልም። በቃ እንደዚህ ነው። ጥርግባ ግሉ ታዲያ ከሆሊውድ የፊልም አክተር ጋር ልትወዳደር? ሄሎ አይ ነው ቢስ ነው ወርቄ ነው ስታይ ከችላለሁ። አብረን እንመርሻለን። ኦኬ ኦኬ ማሻ አሁን ይሄ ቋንቋ መሆኑ ነው። ትብርሽ ተጋደኒ ምን ታረፊያለሽ? ምን ታፍሪያለሽ? እጂ የማያፍሩትስ እርሶ በስተርጅና አንድኛው እንደው የፈነዱ ወይዚህ መንገድ ላይ እንደምናያቸው ጎረምሶች ሱሪዎትን ዝቅ አድርገው እንጣጥ እያሉ ይሄዱ። እሱ ነው የቀሩት። ምን ትላለች እቺ ብልስ? ሰውነቴ እኮ ኦኬ ነው። የሚያሳፍር መሰለሽ? ኧረ ወዲያ አይ እች ምን ትትላችና ካንከር ፍቅር ይዞኛል ወይኔ ጉዲያ ምን ይሻለኛል? ፍቅር ይዞኛል ምን ይሻለኛል? ኧረ ፍቅር ያዙት ከማይሆን የኔ እናት እንግዲህ አንዴ ፍቅር ይዞኝ አንቺን አግብቼሻለሁ። ዘፈኑን ከሆነ ሂጂና ዘፋኛዋን ጠይቃ። ሴትዮ አይበሉኝ የኮራ የጠራ ስም አለኝ። ደመረች ባንቲርኩ አይደል? ሸዋላ ደመነ ጎጃም ፀሐይ ሆነ። ሸዋዬ ደግሞ ማነች? ቢያ ናተኛበት አይጮህብኝ። ስራ ፈት ዘንድሮ የሚመክረው ታተዋል። ለጤና ያርግልኝ። ኮምፕሌክስ አይጮህብኝ። የሰው ኮምፕሌክስ ጋሽ በለጠ እንዴት ገላገሉ? ታክሲ አጥቼ እኮ ስንት ሰዓት ከቆምኩ። ወዴት ነው?
ከስራ ወጣውና አንድ ጓደኛዬን ጠይቄ ልምጣ ብዬ ነው። ታዲያ እሱ አይመጣም ነበር እንዴ? አራይ ሴት ጓደኛዬ ነች። ዛሬ ትንሽ አመም ስላደረጋት ስራ አልገባችም። አይ ጥሩ ነው። እኔ ደግሞ የወንድ ጓደኛ መስሎኝ። የወንድ ጓደኛ? የወንድ ጓደኛ ደግሞ ምን ያደርጋል? ምን ያደርጋል? የሚያደርገውን ያደርጋልና ሰላምዬ። በዚህ ዘመን ደግሞ የሚታመኑ እንዳለ እኔ እንደው ግርም የሚለኝ የዚህ ዘመን ልጆች እኔን ጨምሮ እውነቴን ነው። ወንዱ የምትታመን ሴት የለችም ይላል፣ ሴቷ ደግሞ የምታመኑ እንደለም ትላለች። ታዲያ ማን ሊታመን? እሱን አላውቅም። የምታመን የማይታመን ስትሉ እንደኔ ቆማችሁ እንዳትቀሩ ነው ስጋቴ። እንዴት ማለት? እኔም እንዲሁ ማን ይታመናል ስልና ሳማርጥ ነው ሳላገባ ቆሜ የቀረሁት። እንዴ ጋሽ በለጠ ሰላም እኮ ነኝ። እና ሰላም ይሆንሽ እንደሆነ ባለቤቱን አውቃችሁ የለ እንዴ? ይሄው ቤታችሁ ተከራይቼ ስኖር 3 ወሬ። አይ ሰላምዬ አንቺም እንደው ጭሶ ነውና የምታብቂው። እኛ እኮ እህትና ወንድም እንጂ ባልና ሚስት እኮ አይደለም። ምን? እውነት ደመረች ታላቅ እህቴ ናት። ደላላው ራሱ ጥሩ ቤት ነው ባልና ሚስት ናቸው ብሎ አይደል እንዲያከራየኝ። ደላላ? አይ ሰላምዬ ደላላ ታምኛለሽ? ሲጋቡ ሻማ ያስቆት እኔ ነኝ፣ አባበታኙን ያመጣሁት እኔ ነኝ ይልሻል። እና ታዲያ ለምን እስከ ዛሬ አላገቡ? ሰላምዬ ይሄንን ጥያቄ ሌላ ጊዜ ቡና እየጠጣን ብናወራው አይሻልም እንዴ? ይሻላል ይሻላል። እንዴት ነው እባክህ አንተ? አምሮብሃል። የግራው አበባ መስዬለ ቤኪ ሙት ስለምትቀልር ነው አንተ። አምሮብሃል። እኔስ እንዴት ነው? አንተ ምንድን ነው ሹራ? አረ ወደዛው ልቀጣል እባክህ። የተገፈፈ በግ ነው የምትመስለው። እባክህ አሁን እሱን ተውና ስማ፣ ክሊክ አድርገህ በፍጥነት ወደ ዋናው ሐሳብ ግባ። ቺኳ እንዴት ነች? በእናትህ እሷን ነገር መተው ነው የሚሻለው። እንዴት? የሆነች ጓደኛዋን አግኝቼ ስጠይቃት ሹገር ዳዲ ምናምን ጠብሳለች ትቅርብህ አለች። ሹገር ዳዲ? ወይ ሹገር ዳዲ በክትፎ ነው አላ ጨዋታው መሆኑ ነው። ፍቅር ያለ ገንዘብ በአንድ እጅ እንደማጨብጨብ ነው የሚሉትን ፈሊጥ ጀምረዋል። እናንተ ጓደኛዋ ላይ እጥፍ አትልም እንዴ? ምን አሰቃየ? ችግር አለብህ እኮ አንተ ቀውስ። እውነቴን እኮ ነው። የጓደኛ ሚስት ተንከባከባት። ምክንያቱም አንድ ቀን ያንተ ልትሆን ትችላለች ሲባል አልሰማ? አትፍዘዝ። ቤኪ አፍን አትክፈት። ለነገሩ እውነቷን ነው። ደግ አደረገች። በቃ አንተ ብትጋብዛት ቦምቦሊኖ ሻይ እንደው ግፋ ቢል ሚሪንዳ ነው። እሱንም አንተ ሻይ የዘለልክ ቀን ነው። ብታዞራት ሰፈር ለሰፈር አቧራ እየጠጣች እንቅፋት እየጠለዛት ሙጃሌ የገባ ግሯ ውስጥ በቃ ይበል። አይገርምም ቤኪ? አረ በታለ ሞት አንዳችሁ እንኳን ተረዱኝ ተው። እኔ ጥያቄ ፍቅር በገንዘብ ይቀየራል ወይ ነው? የኔ ወንድም እኔ በምን ቋንቋ እንደማስረዳ አላውቅም። ለሁሉም ነገር ማወራረጃ ያስፈልገዋል። ለፍቅር ደግሞ ገንዘብ ገባ? አባይን ለመገደብስ ስንትና ስንት ሚሊዮን ብር እንዳስፈለገ ታውቃለህ አይደል? ታውቃለህ ያለው ማማሩ የሌለው መደበሩ የሚባለውን ጥቅስ ታውቀዋለህ? ታውቀዋለህ እባክህ። አይገርምም? ለእንዳንተ አይነቱ ነው። እሺ ለህይወት ዋጋ ስጥ የሚለውን ጥቅስ ታውቀዋለህ? ታውቀዋለህ። እሱ ነው። አይገርምም? እኔ ደግሞ ለገንዘብ ዋጋ ስጥላለሁ። እሺ በቃ ይሄን ሁሉ ጥቅስ ደበደብክ፣ መከርከኝ፣ ጨረስክ። ለኔ ህይወት ምንድነው የሚበጀኝ? ይሄ እናማ ደግ አደረገች። ወይኔ ቤኪ፣ ወይኔ ቤኪ፣ ወይኔ በአንድ ሼባ ታስደፍረን እንደዛ። እስቲ በእናትህ ቦምቦሊኖና ወተት ቀልበ ያሳደግካትን እንቡጥ በማንም ሼባ ታስቀጥፋታለህ? በጣም የሚያሳዝን ነው። በጣም የሚሆነው ነገር አይታወቅም። ድርሻህን ውሰድ።
ድርሻህን ውሰድ ስል ከርሜ ከጋብቻ በፊት ከዛሬ ነገ ሌላ ቀን ስትል ይኸው አስበላት። የሚያናደኝ ደግሞ ቀብድን ብትበላ ኖሮ እንኳን እንዳይቆጭም ነበር። እኔ ይኸውልህ ፍቅርን የምፈልጋት ለእንደዚህ አይነት ከልካሻ ነገር አይደለም። እና እኔ ምን ላድርግ? ይህ ጤና የለውም እንዴ? ቆይ እንደውም ፍሬንድ አንድ የቆረጥኳት ሎተሪ አለች። ሰሞኑን ከደረሰችኝ ጨረታውን በከፍተኛ ገንዘብ አሸንፌ አስመልስልሃለሁ። ምንም አይደለም። እማዝነው ጓደኛዬ ነህ። ችግሬን ትካፈለኛለህ ብዬ መጥቼ እዚህ በመቀመጤ ነው። አንኮላ ነገር ናት። በቃ ፍሬንድ አትበሳጪ። ገንዘብ ፈልጊና አስገድቢያት። ካልሆነም በታላቅ ቅናሽ እንደ አቅሚቲ ያገለገለ ምናምን መግዛት ነው። ምንም አማራጭ የለሽ። እኔ ግን አይደለሁም፣ ወንድ አይደለሁም። እንዴ ጾታ ቀየርክ እንደ አንተ ልጅ? የሰው ነገር እኮ አይታወቅም። በእኔ ህይወት እንደተጫወተች በህይወቷ ነው የምጫወተው። ብራው በቃ ወንድ ሽተት። እስቲ ይሄ ነው ወንድነት ማለት እንዴ? አንዳንዴም ጎዶራንት ተው። ምን ማለት ነው? ታለም ትሙት እኔ እሰራላታለሁ። ይሄ ጀርባና ፊቱ የማይታወቅ ሼባ መጣል ያቅታል እንዴ? ግርማ አይደለሁም እንዴ? አንተ ልጅ ስም ቀየርክ እንዴ? ምንድነው ነገሩ? ይኸውልህ እሰራላታለሁ እሾህን በሾህ አጋም ጨምርባት። አሁን እርሱ ሀሳቦት ምንድነው? ምን ነው? ምን ነው? ዛሬም ይሄ አንቶታ አለ ወይ? ይቅርታ ለምዶብኝ ነው። አንተ ሀሳብ ምንድነው? የኔ ቆንጆ አንቺ እሺ በይ እንጂ ብትፈልጊ ሂልተን፣ ብትፈልጊ ሸራተን፣ ብትፈልጊ ዋሽንግተን ደግሼ አገባሻለሁ። ምን እንደምፈልግ ታውቂያለሽ? ከዚያ ከአንቺ ወንድ ልጅ ከነቃጭሎ በሌ ወይዬ። እኔ ግን እቺ መኪና አልወዳትም። እኔም አልወዳትም። የግድ ሆኖብኝ እሺ መሰለሽ ለፊልሙ ስራ ይጠቅማል ተለማመድ ብለው ሰጠኝ ነው። ኦኬ እንጂ ቤት ሁለት መኪና አቁሜ ነው። በዚህ ፍቅር እንጃ ፍቃድ አለሽ? ሰነድ እውነቴን ምን ነው በኖረሽ ቤት ከቆሙት ሁለት መኪናዎች እንትኑን ትይዥው ነበረ። አምጪው። ኤክስኪዩቲቭን ሸባላ አይዳመነ ሐረርጌስ እንዴት ነው? ሸባላ አይዳመነ ደቡብስ እንዴት ነው? ሸባላ አይዳመነ። ውይ ፋዘር ሰላምዬ ደህና ነሽ? እግዚአብሔር ይመስገን። ዛሬ ስራ የለም እንዴ? ዛሬ ከሰዓት ነው የምገባው። አዎ። ማዘር የሉም እንዴ? የለችም። እኔ ያመቱ ምንድነው ብላ ሄዳለች። ውይ በቃ ቁርሴን እዚህ ላምጣና አብረን እንብላ። እሺ እሺ። እኔ እናት እንበላዋለን። ሰላምዬ ወሽ እንዴት ነው ታዲያ? ወሽ እንጂ የበላሽ ብሉ። እየበላሁ ቆንጆ አይደለም እንዴ? በጣም ኦኬ ነው መቼም።
ባለሙያ ነሽ? ምን ሙያ ነው? ያው ለራስ ሲሆን እንደነገሩ ነው። አይ አለ አየሁ። ቡና ላፍላሉት እንዴ? ግድ የለም አሁን ስትመጣ ያመቱ ይፈላ የለ እዛኔ እንጠጣለን። መቼም መስታወት ሲወዱ ለጉድ ነው። ጺሞትን አያምኑትም መሰለኝ። ምን ላድርግ ብለሽ ነው? አሁን እንዳልሽው አላምነውም። ጠዋት መስታወቴን ይዤ ጺሜን እያየሁ አይ ቴክኖሎጂ እላለሁ። መቼም ይገርመኛል። ቴክኖሎጂና ጺምን ምን አገናኛቸው እንዴ? ሰላምዬ አልነገርኩሽም? ለካ የኔ ቆንጆ ይሄ የምታየው የተፈጥሮ ጺም አይደለም፣ አርቲፊሻል ሜካፕ እኮ ነው። ምን ማለት ነው? ይገርምሻል፣ አንድ ባልንጀራዬ አሜሪካን ሀገር ነው የኖረውና እዛ ፊልም ተማረ። እሺ ኢትዮጵያ ሲመጣ ምን እሰራለሁ አለ ፊልም። አሁን እሺ ጥሩ ነው ፊልም ትሰራለህ ስለው የለም አንተን አንዱን ገጸ ባህሪ ትጫወትልኛለህ አለኝ። ኧረ ተው እኔ አይሆንልኝም ስለው በጭራሽ ትጫወታለህ አለኝና አስገደደኝ። እሺ ያልኩት ኋላ ላይ የምትጫወተው ገጸ ባህሪ የሽማግሌ ነው አለና ይሄው እንደምታዩ ይሄን ጺሜን በአርቲፊሻል በሜካፕ አድርጎ ሽበት አረገ። እኔም እንዳይበላሽ እያልኩ ጧት መስታየቴን ይዤ እዚህ ታይኛለሽ። የሚገርም እድል ነው ያሉት መቼ። የሚገርም እንደሚገርም እድል። የማታ እንጀራ ይሉታል እንዲህ ነው። ማታ ስትይ እንጂ ቁርስ ጋበሽኝ። ደው ማታ ደው ሻይ በቃ ሞባይል ቁጥርን ስጠኝና ከስራ ስወጣ ደውልልሃለሁ አይደል? እሺ እኔ እናት አሁን እቺን ጉረሽና ሞባይልሽን አምጥተሽ አስመሰግብሻለሁ። እሺ እኔ እናት እሺ ማይ ደህና አደርሽ ሰላምዬ። ደህና አደሩ ማዘር። እግዚአብሔር ይመስገን ደህና አደርሽ። በለጠ ወጣ እንዴ? አዎ አሁን ቅርብ ሰዓት ነው የወጡት። አፈሪ ብላኝ በሞትኩት። ቁርስ ሳይበላ በባዶ አፉ ወጣ። ታክሲ አጥቼ እኮ ነው። ዛሬ አመቱ አይደል? መቼም ሰው ለጉድ ነው። ቁርስ እንኳን በልተዋል። ቡና ላፍላሉት ስላችሁ እምቢ ብሎኝ ሄዱ። ማን ሰጠው? ከኔ ጋር አብረን በላ እኮ አንቺ። አዎ ጥሩ አላደረኩም? ጥሩ አድርገሻል የኔ ልጅ። ኮሽ እንዲህ ነው እንጂ ጎረቤት ለመቼ ነው? አንቺ ሰላምሽ ይጥፋና። አቤት ማዘር። የቤት ኪራይ እየከፈልሽው መቼ ነበር? አዎ 1 ሳምንት አካባቢ መሰለኝ። ያው 8 ቀን መሆኑም አይደል? አዎ ምን ነው? አይ ምንም። እስቲ አስቢው ስንት ይመጣል? በሰላም ነው? አይ የምን ጥያቄ ነው? አስቢ ያልኩሽ አስቢ። ምን ነው እንዴ? አዎ 144 ብር አካባቢ ነው። አዎ ቀሪው 360 ይመጣ። ገንዘብሽን ይዘሽ ከቤቴ ውልቅ በይ። የኛ ባለ ቁርስ ከባለቤቱ ያወቀ ጎረቤቱን አሉ ነገር አልፈልግም። እግዚአብሔር ይስጥልኝ። እንዲህ ነችና ደመረች። ደሞ በልጃችንን ቤት ልደት ተጠርተናል ዛሬ አውቀዋል። ዛሬ ነው እንዴ? እረሱት የእርሶ ነገር ደግሞ እንደው ደምዬ ስሞትልሽ እንደው አንቺ ብትሄጂና እኔ በቀርስ በፍጹም አይሆንም፣ ይቀየመናል። ግድ የለሽ። በዚህ ላይ ቤታቸውንም ሰርተው ስለገቡ እንድናይም ጭምር ነው። ያው ቤት ምርቃት መሆኑ ነው። እንዳትቀሩ ብለው ወትውተዋል። እውነቴን ነው። እቺን ጎረስ እናድርግ፣ እርሶም ለበሱ እኔም ለብስና ባይሆን ደረስ ብለን ቶሎ እንመለሳለን። ይሄን ጢሞትን ደግሞ ምን ነው እንደው ቢያነሱት? አንስቸው ምን ልሆን? ምን መሰል ወይ በቀነሱት? ምን እየሆንሽ ነው ደም? እንደው ጭሰው አንቺም እንደማቅሰው እንዴት ይኛለሽ? ወደጀ ነው እንዴ? እኔም ያህል ጠባሳውን ምን ላርገው? እስቲ ይሄን በላጫ ጠባሳው ይወጣ ያለ እንዴት እንዴ? እንደው እንደማያቅሰው ስጠይቅኝ ታውኩት። እኔ ቀነስ አድርጉት ማለቴ ነው። ታውኩት በቃ ታውኩት። እንደማያቅሰው ተኛል። ተይ እንጂ Happy birthday to you. Happy birthday to you. Happy birthday to you. Happy birthday to you. ምንድነው አንቺ? ለልደት አይበቃ?
ስንተኛ ፎቅ ላይ ነው ወጥተሽ የቆምሽው? መቀለዱ ነው። 10ኛ ፎቅ ልበሉት። ይሄ ነገር ግን ሊፍቱ ይሰራል። ይልቅ አዱን ይተውና እንሂድ። እኔ ነግሬያለሁ። ኋላ መብራት ጠፍቶ እዚያው ተንጠልጥለሽ እንዳትቀሪ። አይስኩ ዛሬ ተረኛ አይደለንም፣ አይጠፋም። መቼም እምዬ እንዲህ ሆነሽ ከኔ ጋር ለመሄድ እንደማታስቢ ተስፋ አደርጋለሁ። መቅረት ይችላሉ። እየቀለድሽ ነው እንደ አንቺ ሴትዮ? እንዴ እንዴ ምንድነው አንቺ ጡትሽን እንዲህ የቀሰረው? አረ በክሪ ካነሳሁት ልበሎት። ክር ባይቻከራ ምን ሆኖ ነው? ምን ይችላል? ምን ትላለች እቺ? ምን ይተገ ለኔ ለበለጠ ብለሽ በፐርል እንዲመታሽ ለምን ፍሪዝ አታደርጉም ብትፈልጊ? ቀናቱ ነው ነጫጣፋ አቤቱ አቆተው። እኔማ ባንቺ ልቀር አልችልም ልንገርሽ። እጭ ያው አረዳ ተነሳ በደም የመኪና በሉ ይሄን እንደምሰጃጀ መኪና ያቁሙና በታክሲ እንሂድ። እቺ ደግሞ እኔ በለጠ ነኝ በታክሲ መሄድ እና ካበልጄ ልቆራረጥ። ራስሽን ችለሽ መሄድ ትችያለሽ። ከበለሽ ሄደው መቅረት ይችላል። ይሄጀ አዎ እና ሄድሽ ማለት ነው እንደሆነሽ? አንቺማ እንዲሆነሽ ብቻሽን መሄድ የፈለግሽው ሆነ ኬዝም አለሽ። አሎ 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 ሄሎ በሊ ፍቅር እንዴት ነሽ? ደህና ነኝ። አንተ ምን ሆነ ነው የጠፋኸው? አለው እባክሽ። ምን የዚህ ፊልም ጥናት ገደለኝ። ትናንት ደግሞ ብደውል ስልክ አይነሳም። በሰላም ነው? ፊልም ቀረጻ ላይ ሆኜ ሊሆን ይችላል። እሺ ዛሬ እንገናኛለን? ይገባ እንገናኛለን። ሲስተር የሆነ ቃል ታመጣውታለች። እንደተመለሰች ደውልልሽና ከች ነው። እንዳትቆይሽ። ኧረ አልቆይም። ቻው የኔ ፍቅር፣ እወድሃለሁ። እኔም እወድሻለሁ። ቻው እንገናኛለን። አልቆረጥኩም ተስፋ ስንት ዓመት ጠበቅኩሽ ላገኝ ስለፋ ናልኝ ካልሽኝማ እመጣልሻለሁ አንቺ ፈልገሽኝ እንዴት እቆያለሁ። እንገናኛለን አልቆረጥኩም ተስፋ ሼቦ እስቲ ለበርጫ ገፍትርልኝ። ሰው የሚበላው አጥቷል፣ አንተ ለበርጫ ትላለህ። እኔም እኮ የምቅመው ወጥቼ ነው። ሼባው ሙት ደግሞ በርጫ መናቅ ነው እንዴ? እንዲያውም በቅርቡ በየፋርማሲው ሊሸጥ ነው። ዶክተር ካላዘዝልህ መቃም አትችልም። አትዞርብልኝ እዛ ምን ይጂ ሼባው ሙት ከምሬ እኮ ነው። በከተማው ግን ምን ያህል ችካለሽ? እኔ እንዳንተ በየካፌው የምቅማት ቺክ ብትኖረኝ በሴሻ ወራረዳት ነበር። ሼባው ለማንኛውም ይኸውልሽ እንካ በዚህ ተጠቀም። ሼባው ሙት እኔ እንኳን በርጫ የምቅመው በኮንደም ነው። ሼባው ቺኳ ገቢቱን እንዴ? ይሄ አውቋበት የሰው አውቋበት እኛን ሴትና ቫት አይመለከተን። ሼባው አትዘርወልኝ ከዚህ አብዳ አታሳብደኝ። ቆይ ሼባው አንተ ምን ሆነ ታብዳለህ? ዶላር ጨመረ፣ ነዳጅ ጣራ ነካ፣ እስራኤል አኮረፈች፣ አሜሪካ ተቆጣች፣ አንተን አይመለከትም። አንተ ብቻ ቺኮችን ደና ዶማን ሰድ ያደርግልህ እንጂ ዝም ብለህ መቆፈር ነው። ነዳጅ እስክታገኝ ድረስ
እባክሽ ምን ዋጋ አለው? ምን ሆነ ዋጋ የሌለው? ሁሉም ነገር አረጀች አበቃች ብሎ አይደል ደጅደጁን የሚያዩት? እኔ ደጃየው ግቢያየው ምን የተለወጠ ነገር አለ? አይ እሱን እንኳን ይተውት። ፍቅሮት እንኳን እንደ ድሮ አይደለም። ረደም የተሙት እኔ ከድሮ ፍቅሬ ቅንጣት ያክል አልቀነስኩም። የድሮ እንኳን ይቅርና መቼም አሁን እንደ ቀድሞ ይወዱኛል። እውነቴን ነው እንደፊቱ እወድሻለሁ። እውነት አሁን እንደ ቀድሞ ይወዱኛል? ባይበልጥ ደሜ ሙች ባይበልጥ ከድሮማ ያንስም ሙች። እሺ እስቲ ከወደዱኝ እዚህ ውስጥ ይሳቡኝ። በስመ አብ ወልዶ መንፈስ ቅዱስ። ሴትዮዋ ይሄ የጤና አይደለም አብደሻል። እውነቴን ነው። የምን እብደት ነው? ከወደዱኝ ይሳሙኝ። ይሳሙኝ እዚህ ውስጥ? አዎ ምን አለበት? ምንም የለበትም እኮ። አይ ነገ ወደ ጠበል አንቺን ወይ ወደ አማኑኤልም ወስድሻለሁ። ማውቀዋለሁ አይደለ? ጂጂ አትነፋሪቅብኝ። መድኃኒዓለም አትነፋሪቅብኝ። ልጆች የኔ ፍቅር የምትፈልገውን ሁሉ ልጅቷ ስትመጣዘዝ ምንም ችግር የለም። ታታ የኔ ፍቅር ምን ነው ብለ የኔ ፍቅር ላጉርሶ እንዴ? ለምን እንደፈለክ የፈለከውን አይነት ምግብ እንቀይራለን። አትፍራ ብላ ብላ ካልሆነ እኮ ሌላ ምግብ እንቀይራለን። ብላ ይቀየር እንዴ ካልሆነ ካልጣፈጠ ሆይ እንዴ ምን አስጨነቀኝ? እንደዚህ ከመጨነቅ ቢቀርብኝ አይሻልም እንዴ? እዚህ ከኔ ጋር የነበረው ልጅ ወደ ሽንት ቤት መታጠቢያ ቤት ሄዷል። መጣ። ምን ሆነ ነው? እስቲ አይተሽ ፍሬንድ አልተሳካልሽማ። ወንድም ሴትዮዋ ሼም ያላት መሰለህ። ገና እንደ ፍንዳታ እኮ ነው የሚያደርገው። እነ ፍቅርተስ እንዴት ነበሩ? የእነሱም ተው ጥሩ ፍቅረኛሞች እንደሆኑ ሁሉ ተረጋግተው ነው የነበሩት። እውነትም ሰውየው አክተር ሳይሆን አይቀርም። እጅ ሰጠሻ?
በእጅ ብቻ እግርም ጭምር ምነው ተጣደፉሳ? ምነው አልጣደፍ ባክሽ? ከፈረንጅ ሀገር አንድ እንግዳ መጥቶብኝ እኮ ነው። የምን ፈረንጅ መጡ ደግሞ? ምን መሰለሽ ምን ተስኖት እንግዳ ነው። ምን ተስኖት ምን ነው ዲቪ ደርሶት አሜሪካ ሄደው አንድ ፈረንጅ ጓደኛ አሁን ወደዚህ ልኮታል እና አደራህን የሚፈልገውን ነገር አሳየው እርዳኝ ስላለኝ እንግዲህ እሱ ጋር እየሄድኩ ነው። Hello? Oh, yes. Okay, I come. Okay. እሺ መጣሁ። ቻው። እሺ የቋንቋው ነገር ታዲያ እንዴት ነው? እንዴት ማለት? ማለቴ በምን ትግባባላችሁ ብዬ ነው። በዋኬ ብቻ ትግባባላችሁ? ቋንቋና ህልም እንደፈጀው ነው ሲባል አልሰማሽም? የኔ ማጅም አይ ጉድ የኔ ቆንጆ ብዙ ቆምሽ እንዴ? ኧረ ተውኝ፣ መቆም አቃተኝ እናትዬ። ለምን? ኧረ ተውኝ፣ ወጣቱ ቢሉ አዛውንቱ እንዲሁ ግራ ገብት ብሎኝ። ለምን? እንጂ ለካፊው። እውነትሽን ነው? ጨብላቃ ሁሉ እኔ በለጠ እንደምትጠብቂ አላወቀም። ሰንባይ እሺ እገዝሻለሁ። ዊጻይ እንዴት ጠበሰችኝ በእናትሽ። ምን ነው እሷም ግን እንደዚህ እንደ ሰው ጨካኝ ሆነች? ምን ነው አንቺን አላቃጠለችሽም እንዴ? ዝም አልሽ? እኔን መኪና ነው ያደረሰኝ። ኧረ እና ከፀሐይ ጋር አልተገናኘንም። እዚህ ተከፍቶልሽ አሪፍ ነው። ለነገሩ ምን ምትከፍቺው ካለሽ ሁሉም ይከፍትልሻል፣ ሁሉም ያስገባልሻል። አንተ እንዴ ምን ነው ተቆጣሽ? ምን ለማለት ፈልገህ ነው? ረጋ በይ እንጂ አንቺ ቡኩን ክፈቺ እንጂ ብሩን የሚያስገባው አይጠፋም። ዋናው ከፍቶ መገኘት ነው ለማለት ፈልጌ። ምን ልታዘዝ? ለኔ አንድ ሻይ በሎሚ። ለኔ ስፕሪስ ጁስ። ይኸውልህ ማነህ የኔን ሻዩ በደንብ ተክተክ ይበለ።
እያደረጉልሽ ይመስለኛል። ስልኮል ያደርጋሉ፣ ሲደወል ግን አይመልሱ። ታያቸው እባክሽ። ሚስድ ኮልና የሴት ልጅ ግርዛት ቀርቷል ባያቸው። ምልክት ለመንገድ ነው። ለምንድን ነው እንደዚህ አጣጭ ልትመጣኝ? በመጀመሪያ ሻይ ወይስ ቡና ምን ይምጣል? እኔ ምንም አልፈልግም። ነው በአንድ ጊዜ ከሻይ ቡና ወደ ሻይ ኮረንቲ ዘለልሽ? አሁን ኮረንቲ ምናምን ተውና ጉዳይህን ንገረኝ። በጣም ይቅርታ፣ በጣም ይቅርታ። ውድ የተከበሩ የሆሊውድ አክተር ባለቤት ሻይ ኮረንቲ ብዬ ደረጃውን ዝቅ አደረኩ መሰለኝ አይደል? ዋይት ሆርስ፣ ሬድ ሌብል፣ ብላክ ሌብል፣ ቮድካ ምን ይምጣል? ይሄ ነው ጉዳይ። ታዲያ ከነገሩ በፊት ሻይ ቡና አይቀድምም እንዴ? ብላክ ፎረስት። እሺ ጉዳይ ቀጥል። እሺ ሽምግልና ተልኬ ነበረ። የምን ሽምግልና? እባክዎ ልጆትን ለአባቷ ይዳሩልኝ የሚል። አንተ ስነ ስርዓት የለም? ለሰርቤን የጠራኸኝ? ተሳደብኩ እንዴ? ምን ልጅ አባቷን ስታገባ የመጀመሪያ አይደለሽም? አንቺ ግን ሼም የለሽም? የምን ሼም? ጌሪን ትፈነጊዋለሽ? ከሱ ጋር የጨረስን መሰለኝ። በበፊት ፍቅረኛዬ ከውጭ መጣ። ውይ ጌሪ ስኮርት ነበር እንዴ? ሼማው ግን ዲያስፖራ ነው አይደል? ከሰሞኑ ምን እንጠብቅ? አቶዝ ወይስ ቪትስ? ለማንኛውም ኪስ ላይ ተጠንቀቂ። ትንፋሹ ቀጥ ብሎ በዛው እንዳይጨርብሽ። ስሚ ግን እንዴት ነው የሚችል ይመስልሻል? ምኑ? ፑሻፑን ነዋ። 1 2 3 4 ብሎ በዛው እንዳይጨርብሽ። ከዛ በፖሊስ ፕሮግራም ዜና ካዛውንቱ ጋው ሲፈጽም አለሞት የዳረገቻቸው ወጣት ወህኒ ተወረወረች። አይታይሽም? ጉዳይ ጨርስክ መሰለኝ። መሄድ እችላለሁ? ወይ ሼባው ጉደኛ ሼባ ነው ጉደኛ። ደግሞ በእናንተ ቤት የወፈረና ጢም ያለው ሼባ ነው። ታዲያ ምን ሆኖ ነው እንደዚህ በረዶ የመታው የገና ዛፍ የመሰለ ሰውዬ? ነይ እባክሽ ተመለሽ አንቺ። ሻይ ጠጥቼ ደግሞ እዚህ የብላክ ፎረስት ልክፈል እንዴ? ቀልዳለች። ናየ ተብሎ እንዴት ተመታው? ብነካው ምን ልሆን? እንዴው ደግሞ
ሙጢቂጥ እንዴት አባት ወረሳት ወይ እንደዚህ ረፍሎበት አላሹፍ እንዴ ምን ሆነ ዛሬ እኮ አንበርብር ልጁን የሚድርበት ቀን ነው ሰርግ ጠርቶናል ዛሬ ነው እንዴ ታዲያስ እንዴት ያለ መጥፎ ቀን ነው በስንት ሰዓት 7 ሰዓት ምኑ ነው መጥፎ 7 ሰዓት ያም እኔ ጓደኛ አለማየሁ እንዴ ባለቤቱ እናት ቦታው ቀብር 7 ሰዓት ነው በስመ አብ ወልድ መንፈስ ቅዱስ ምን ነው ሳይነግሩኝ ምን ልብ ጠፋ እኮ ደግሞ ማታ ነው በሞባይል ደውሎ የነገሩኝ እንደው በስመ አብ ወልድ መንፈስ ቅዱስ በስመ አብ ምን ይሻላል እንግዲህ ሰርጉም የማይቀርበት ነው ያ ሲቀራል እንዴ አንበርብርም ይቀየማል ምን ማለት ነው ይሄ ሲቀራል ነው ቀብር እኮ ነው እንግዲያውስ እንዲናርጋ እንዴት እናርጋ እርሶ ወደ ቀብሮ ጋር ይሄዱ እኔ ደግሞ ወደ አንበርብር ልሂድና እንዳልተመቾት ልንገር ባረክ እግዚአብሔር ይባርክሽ ትልቅ ሰው በእውነት ትልቅ ሰው ስሚ ምን ይላል የሰው ልጅ ይላል ልብ በይ የሰው ልጅ ወደ ሰርግ ቤት ከሚሄድ ይልቅ ወደ ለቅሶ ቤት ቢሄድ ይሻላል ይላል የኔ ልጅ ይሄ አቶ አንበርብር ልጅ ሰርግ ነው ወይ ውርደት ድንኳን ሰበራ ማለት ይሄ አይደል ወይ ይሆን እንዴ ሳይሆን አይቀርም አልመጡም ማለት ነው ሙሽሮቹ የኬክ ስነስርዓታቸውን ያካሂዳሉ ብድግ ብለን እያጨበጨብን እንተማመላለን እልል እያልን እያጨበጨብን ብድግ ብድግ አይ ተባርኩላቸው ራስን ችለህ ተወዛወዝ
ምን ነው ቅር አለህ እንዴ? ምን አገባ? ለገዛ ገንዘቤ አልገዛ ፉታራ ኮራው በመርጫዬ እኔን በርማቶ መንፈስ ቅዱስ በስመአብ ወልድ ወመንፈስ ቅዱስ አቤት አቤት ጉድ ጉድ አቤት ጉድ አቤት ሞት የተባለ ሰው አይቼ ነው ምራናለሽ እንዴ ምን ነካ? ደነው ጉዳይ ኮቀና በል ጉዳይ እቺ ውሻ የመድኃኒዓለም ያለ ችግር ምናፈሻ ተጠርታ አልባሳደው ምናምን ሰዎች እኛን ነው የሚመለከት። ቀና በል አይደለም ተነስቶባት ይሆናል። አሁን ጠዋት ሰርግ ላይ እንዳቀርብ ያበሻ ልብሷን ለብሳ እኔ ነኝ ሽቶ እንደነፋውላት ኦርኬስትራ እባክህ ሲስተር ነች ያዙልኝ ተነስቶባት ነው በሽታው እንደው መድኃኒዓለም ፍርጃን ይገባው ኧረ ያዙልኝ ስለ መድኃኒዓለም ዓለም የተበላሸ ስለ መድኃኒዓለም ዓለም የተበላሸ ባልተገኘ ትሞሻሪ ለከለክ ቆርሽ አማራ ኧረ ስለ መድኃኒዓለም ኧረ ሲስተር እንደው ባባባሞት ልቀቀኝ ዘግ ቦታ እንሄዳለን ደብን በል በፋዘር በአምላክ ያለ ወደ ህግ ቦታ እንዳህያጡት ሁለት ነን ተይ አይጀመረ ተይ እንዴ ባጥንቱ ተይ እንደው በቁሜ ተይ ወስ ፖሊስ ናግሪ ሲስተር ነች ታማብኝ ነው ሰርጌ ላይ ታማብኝ ነው ጎሽ ተባረ ወሰዱልኝ የሰማንያ ባሌ እቤት በተቀመጥኩበት እኔ ናስፈጥቶ ያው እዚህ ተሞሽሮ አገኘሁት ጎበዝ ኧረ እባክህ ፖሊስ ታላቅ እህቴ ነች እውነቴን ነው እኔ ለምን እንደዚህ አይደለም እንደው የእህት ጠላት አዘዝባችሁ እውነቴን ኧረ ተይ ሲስተር ተይ ሂድና ፈልግ ወንጀለኛው እሱ ነው ስም አልበል ደመረች ባንቲርጉ አለ እድሜ 48 የትምህርት ደረጃ ማንበብና መጻፍ የትዳር ሁኔታ ያገባው የተዳርኩ የተኳልኩ ጎረቤት ብሎ የሸኘኝ ከነ ክብር የወጣው ስራ የቤት እመቤት ዜግነት ኢትዮጵያዊ የመኖሪያ አድራሻ ቂርቆስ ክፍለ ከተማ ቀበሌ 04 የቤት ቁጥር 838 ወደዚህ ወደ ፖሊስ ጣቢያ የመጡበት ምክንያት ያውቃሉ? የመጣሁበትማ ምክንያት የህግ ባሌ የ80 ባሌ ከግማሽ እድሜ በላይ አብሬ የኖርኩት ጠዋት ከቤት ሲወጣ ቀብር አለብኝ ብሎ ተሞሽሮ አገኘሁት። ከዚህ በላይ ምን አለ ፖሊስ? እቤት ቁጭ አድርጎኝ ሲዳር ከዚህ በላይ ሞት እንጂ ምን አለ? ጉድ አደረገኝ እኮ ፖሊስ። ጨርሰናል።
እሺ አውቄያለሁ። እዚህ ነው አይደል? እሺ በህግ አምላክ በህግ አምላክ ትክ ነበር አንተ እዚህ ጣቢያም ሆነ እንግዲህ ከቦታ ሆነ እሺ እሺ ይቅርታ ጌታ አበሳጭ ስም አልበል በለጠ ስሜ ምን ስማለኝ? ዛሬ ማን ስሜ የለኝም። ስሜ ጠፍቷል። ተው ስማለኝ እንዴ? እድሜ 57 ነው ባጭር በተቀጨው። የትምህርት ደረጃ 4+20 አልገባኝም። 4 ሲደመር 20 ማለት ነው። ምን ሌላ አለ እንዴ? ግልጽ ያርጉት። 4 በቀለም ነው። 20 በኑሮ ነው። የትዳር አቋም ያገባሁ የተዳርኩ የተኳልኩ ቤቴን አክባሪ ጭሮ አዳሪ ጧት ወጥቼ ማታ ምገባ። ተወይ እባክህ ተበላሽ። ዜግነት እቺን ያዳል በለጠ ስሜ ጀግናው ልጅ አንተ ተው እንጂ እንዴ! ምን ነው ስታኝ ምን ኡጋንዳ መስላለሁ ወይስ ምን መስላለሁ? በለጠ ስሜ ብሎ ሌላ አለ እንዴ? ውጭ አለ እንዴ? ኢትዮጵያዊ ነኝ። ተው እንጂ እንዴ ተው እንጂ እንዴ ጊዜ አነፍጅ እንጂ ተው። ስራ ጡረተኛና ፊልም ተጫዋች። እንዳቃጠልሽ መድኃኒዓለም ነው እሳቱን ይዘዝብሽ ችግር የለው። የመኖሪያ አድራሻ አዲስ አበባ ቂርቆስ ቀበሌ 04 የቤት ቁጥር 838 ወደዚህ በምን ምክንያት እንደመጡ ያውቃሉ? እኔ ጌታዬ ምንም የማውቀው ነገር የለም። አዎ አምባሳደር መናፈሻ ላይ ፊልም ቀረጻ ላይ ነበርኩ። ትፈልጋለህ ተብዬ በአንዲት እብድ ሴትዮና በሁለት ፖሊሶች እጀባ እዚህ መጥቻለሁ። ይሄን ነው የማውቀው። በትዳር ላይ ትዳር በህግ እንደሚያስቀጣ አያውቁም? እኔ አምባሳደር መናፈሻ የተገኘሁት አንተ እንደምትለው በትዳር ላይ ትዳር ለመፈጸም ሳይሆን የፊልም ቀረጻ ላይ ተዋናይ ሆኜ ሙሽራ ሆኜ ነው የተገኘሁት። ይሄ ነው የግልጽ መስለኛል። መቼም እርግጠኛ ኖት? እቺን ይወዳል በለጠ። ኧረ ተው ምስክር አለኝ ተው። እንደ ማስረጃ ዛሬ በቁጥጥር ስር ውለው እዚሁ ነው የሚያድሩት? ከዛ ፍርድ ቤት ይቀርባሉ። ምን ነው ወንድሜ ኢትዮጵያዊ ነኝ ሀገሬ ነው አይደለም? አትሊስት የዋስ መብት አይጠበቅልኝም እንዴ? እሱን ፍርድ ቤት ይጠይቃሉ። ኮንስታብል ወደ ማረፊያ ቤት ውሰዳቸው። እንኳን ሰላም መጣ። የደንብም አለ የሻማም ማምጣ የሻማም ማምጣ የደንብ አለ አትንቀጥቀጥ የደንብ አለ የሻማም ማምጣ ወይ ፈራንኩንም ገንዘብ ቀበቶ ማሰሪያ አድርገው ፖሊሶቹ ተቀበሉ። ፖሊሶቹ ነገ ኧረ እባካችሁ ስለመድኃኒዓለም አይሆንም። የደንብ ነው ይሄ። እባካችሁ አይሆንም። ጉዳት ያዘውን ዝም ብለህ ስፈን ግፍ ሆነባችሁ። እንደዚህ አይሰራም። የደንብ ነው። ቦምባርሌ አልተመቻቸው ቀይርባቸው የራስህ ሊቦንጎ ሊቦንጎ
ያሳዝናል። ያሳዝናል። ዓርብ ዕለት ማታ ነው ለቅዳሜ አጥቢያ ጩኸት የሰማሁት ከቤቴ አቅራቢያ ምን ይሆን ምክንያቱ በማለት ሰግቼ ትልቁ ዶላዬን ከራስጌ አንስቼ ጉዳዩን ላጣራ ከቤቴ ስወጣ አየሁኝ አንድ ሰው ወደኔ ሲመጣ ጊዜው ጨለማ ውድቅት ምን ትሰራለህ በዚህ ሰዓት አንተ ማነው ወደኔ የምትመጣው ብዬ ከአንዴም ሁለቴ ብጠይቀው መልስ ሳይሰጠኝ ይሮጣልና ከተከፈተው ቤቴ ገባና ውጭ አስቀረኝ በሩን ዘጋና ነገሩ ገርሞኝ ገብቶኝ ፖሊስ ለጠራ ጣቢያ የሄድኩኝ ታዲያ ስመለስ ከፖሊስ ጋር ያለኝ ንብረቴ አንድም ሳይቀር ዘርፎ ጠፋብኝ አደንዝዞኝ ከቤቴ ገብቶ ውጭ አድርጎኝ ዓርብ ዕለት ማታ ነው ቅዳሜ አጥቢያ ጩኸት የሰማሁት ከቤቴ አቅራቢያ ሄሎ ፍቅርታ። አዎ ማን ልበል? ሙሽራይ ማን እንደዚህ የምትቀልደው? ሙሽሪት ልመጂ ከእናትሽ ከአባትሽ ሼባውን ውደጂ ከእንግዲህ ወዲያ እንዳትሸወጂ ግርምያ አልከሰረም አተረፈ እንጂ ሙሽሪት ልመጂ አቶ በለጠ ስሜ ውይ ደህና ሰነበት? ምን ነው ምን አገኘ? እኔ እኮ ትናንትና ነው ሰይፉ ቤት መጥቶ የነገረኝ። ምን እባክሽ አጋጣሚ ነው። ሰይፉ አልነገረሽም? አይ እሱም ቢሆን እኮ መታሰረ ነው እንጂ በምን እንደታሰረ አላወቀም። በሜርኩሪ ነው። እንዴት? እኛ ሀገር ደላላ ታውቂዋለሽ፣ ሜርኩሪ አለ ብሎ ተያይዘን ሄድን። እሺ እኔ ደግሞ ሜርኩሪ አለ መሳሪያ እንዲህ በአይኔ አይቼ ነው የማውቀው። እንዳየሁት ይሄ ነገር ፎርጅድ ነው ስል ግርግር ተነሳ። ወዲያው ፖሊሶች ደረሱ፣ አንጠልጥለው ይዘው ወደዚህ መጡ። አቤት አቤት አቤት! እንደው ምን አጋጣሚ ነው እናቴ! እንደው በጣም ስንቱ መሰለሽ እዚህ ከኔ ጋር ያለው ባለስቲችንን ከያዘ ከሰረ አተረፈ እንጂ ሙሽሪት ልመጂ አቶ በለጠ ስሜ ውይ ደህና ሰነበት? ምን ነው ምን አገኘ? እኔ እኮ ትናንትና ነው ሰይፉ ቤት መጥቶ የነገረኝ። ምን እባክሽ አጋጣሚ ነው። ሰይፉ አልነገረሽም? አይ እሱም ቢሆን እኮ መታሰረ ነው እንጂ በምን እንደታሰረ አላወቀም። በሜርኩሪ ነው። እንዴት? እኛ ሀገር ደላላ ታውቂዋለሽ፣ ሜርኩሪ አለ ብሎ ተያይዘን ሄድን። እሺ እኔ ደግሞ ሜርኩሪ አለ መሳሪያ እንዲህ በአይኔ አይቼ ነው የማውቀው። እንዳየሁት ይሄ ነገር ፎርጅድ ነው ስል ግርግር ተነሳ። ወዲያው ፖሊሶች ደረሱ፣ አንጠልጥለው ይዘው ወደዚህ መጡ። አቤት አቤት አቤት! እንደው ምን አጋጣሚ ነው እናቴ! እንደው በጣም ስንቱ መሰለሽ እዚህ ከኔ ጋር ያለው ባለስቲችንን ከያዘ ጠይቃለሁ። እንግዲህ እየመጣሁ ተቸገርሽ እኮ። ኧረ ምን ችግር አለ? በልስት እግዚአብሔር ያስፈታ፣ እግዚአብሔር ያውጣ። እኔ እየመጣሁ ጠይቃለሁ። ቀስ በይ በል እንግዲህ እግዚአብሔር ያውጣ። እሺ እግዚአብሔር ያስብታ። እሺ እናቴ፣ እሺ ልጅ እናቴ። እንጂ አንተ ምንድነው? አሁን እኮ ነው የምሰማው። ማን ነገረሽ? ወይዘሮ ደመረችን አገኘዋቸውና ያው ከናንተ ቤት ከወጣው ተገናኝተ ስለማናቅ
እንዴት ነው ጋሽ በለጠስ ደህና ናቸው ስላቸው ያውልሽ እስር ቤት ታገኙዋለሽ ብሎ ጥሎኛ ሄዱ መሰለ። ምን ሆኖ አላልሻትም? ብያቸው ነበረ ግን ያው እሱ ራሱ ይነግርሻል አሉ። ታያት ባክሽ፣ እሷ ቢነግሯትም የሚገባት ሴት አይደለችም። ተከናነቢ ምን ነው ካሜራ ሊኖር ይችላል። ምን ወጣሽና በነፃ ትቀረጫለሽ? ምን ነው በካሜራ ነው እንደምትጠበቁት? አይደለም በካሜራ እንጠበቅም። ባለፈ የነገርኩሽ ፊልም ቀረጻ ተጀምሯል። ከእስር ቤት ነው የሚጀመረው። እንዴት ደስ ይላል በእናትህ። እንዴት ደንግጬ ነበር መሰለ። እኔ ልደንግጥ ሰላምዬ? ታዲያ እንዴት ነው ቀረጻ? አድካሚ ነው፣ በጣም አድካሚ ነው። አንድ ጊዜ ከት አንድ ጊዜ አክሽን ሲባል እንዲሁ ስለፋን ስደክም ነው ውዬ የማድረው። ታዲያ መቼ ነው የምትጨርሱት? ቀረጻ እንግዲህ ምን ይታወቃል ብለሽ ነው? ያው እኔ ከጨረስኩኝ እዚህ ምን እሰራለሁ? በል እንግዲህ ስትወጣ እንደተለመደው ደውልልኝ። እደውልልሻለሁ የኔ እናት። አሁንም በአጋጣሚ ስለገባሁ ነው ሳልደውልልሽ የገባሁት። ይቅርታ። እሺ። እቺን ደግሞ ከቀረጻ አረፍ ስትል ትበላታለህ። ምን እንደው ደከምሽ እንጂ መቼም ይዘሽ ተመለሽ አይባል። ምግብማ ሞልቷል። ከፈረንጅ ጋር መስራት ምን አባቱ። ቻው በልዬ፣ መልካም ቀረጻ። ቻው ባይ። ምድረ ግሪሳ ምን ነው እናንተ ጥርቅ አርጋችሁ ትበላላችሁ? አፍታ ወጥቼ እስክመለስ አንድ ጉርሻ እንኳን አታስቀሩልኝም። ናንካ ጤመኔበት አረጂ መድኃኒዓለም ልብ የሚጠመጥም ሌባ ሃይ ፍሬንድ፣ አትሰሚም እንዴ? እኔን ነው አንተ? እንደው ትንሽ አታፍርም? ላፋይ ከብድም እኔን አንቺ ስትል እኔ ቦልዳ አላደርስም። ምን ችግር አለው? ምን ገና ነሽ ደግሞ ይሄው ዱቅ እንዳለ አይደል እንዴ? ምን አንተ ኩያ የለህም እንዴ? ባክሽ ምን የምን ኩያ ነው? ኤጅ ኢዝ ነምበር አጁዛ። ኧረ እኔ አላልኩም። እሺ አሁን ዞር በልልኝ። ያው እድሜ ቁጥር ነው ልልሽ ፈልጌ ነው። ዞር በልልኝ ነው የምልህ። ሌባ ልትሰርቀኝ ነው። ብታጣ ሞባይል አታጣም ብለህ ነው። ኧረ እኔ ለዛ አይደለም በእናትሽ ሻይ ቡና ልልሽ ፈልጌ ነው። ሐሳብ የሌለው ሰው ቂጠ ዘንባጣ ነው አሉ። ወይ ስምንተኛው ሺ ልጅ በእናቱ ላይ ይነሳል አሉ። ሊረዳት እኮ ነው። አንተ ነው ሰው የምትረዳው? ጅላንፎ ቁመት ብቻ። ሌላውን የታየሽው ታዲያ ላስጎበኝሽ እችላለሁ። አንተ ሄድና እኩያን ፈልግ ነው የምለው። ምን እኩዮቻችንንማ ያው ሼባው ቃማት። ያባት ያምላክ ሽባ ያርግ። አሁን ዞር በልልኝ፣ ከዚህ ዞር በልልኝ። ሌባ አውቄያለሁ፣ ልትዘርፈኝ ነው። ውብዬ በፖሊስ አላስይዝ፣ ዞር በልልኝ። እኔ እንደው አንድ ነገር አልያዝኩም። ዞር በል እኮ ነው የምለው። ያልታደለ ከንፈር ሳይሳማረጀ አሉ። አመለጠሽ። እንዲህ ነው እንዲህ ነገሩ። አንተ አመለጠሽ። አቶ በለጠ ስሜ። አቶ በለጠ ስሜ። አቤት። ወደፊት ይቅረቡ። እሺ። ስም በለጠ ስሜ። እድሜ 60። ስራ ጡረታና አንደኛ ደረጃ መሪ ፊልም ተጫዋች። አቶ በለጠ ክሶን ያዳምጡ። እሺ። በአራዳ ክፍለ ከተማ ቀበሌ 0102 ልዩ ቦታው አምባሳደር መናፈሻ በተባለ ስፍራ ላይ ትዳር ያለውት በጋብቻ ላይ ጋብቻ ሲፈጽሙ ተገኝተዋል። ክሱን ይቃወማሉ? ክሱን አልቃወምም፣ ድርጊቱን ግን እቃወመዋለሁ። እንዴት? ምክንያቱ
እኔ እንደተባለው ልዩ ቦታው አምባሳደር መናፈሻ በተባለ ስፍራ የተገኘሁት በጋብቻ ላይ ጋብቻ ለመፈጸም ሳይሆን ፊልም ቀረጻ ስለነበረኝ ነው። የምን ፊልም? የአማርኛ በአንድ ባልና ሚስት ላይ የህይወት ውጣ ወረድ ላይ የሚያጠነጥን ነው። ምስክር አለው? በሚገባ የተከበረው ፍርድ ቤት የሚያሰራን ካምፓኒ አለ። 2020 ፊውቸር ይባላል። ዋና መቀመጫው አሜሪካን ነው። እዚህ ፊልም የሚያሰራን ሰው ነበረ። እኔ በተያዝኩ በማግስቱ ነው ውጋዱጉ ሌላ ቀረጻ ነበረውና ወደዚህ ሄደ። በእውነት የተከበረው ፍርድ ቤት እስር ቤት ድረስ መጥቶ ይሄ ሰው ባልሰለጠነ ሀገር የተከናወነውን ድርጊት ታይቶ እጅግ በጣም ማዘኑን ገልጾልኛል። እኔ እንደው የተከበረው ፍርድ ቤት በናሽናል ሌቭል ኢሜጃችን መበላሸቱ ነው የሚያሳዝን እንጂ። መቼ ያቀርባሉ? ቀጠሮ ይያዝልዎት። እሺ፣ ሰውየው ከአንድ ወር ከ18 ቀን በኋላ ይመለሳል። እንግዲህ የግራ ቀኙን አይታችሁ የተከበረው ፍርድ ቤት የዋስ መብቴ እንዲጠበቅልኝና ሰውየው በመጣ ጊዜ እንዳቀርብ እንዲሆን እንዲፈቀድልኝ እጠይቃለሁ። ተከሳሽ ድርጊቱን አልፈጸምኩም ይላሉ። አቃቤ ሕግ ማስረጃ አላችሁ? አዎ ክቡር ፍርድ ቤት፣ የሰው ማስረጃ አለኝ። ምስክሮቼ ቀርበው ይደመጡልኝ። አንደኛ ምስክር ወደዚህ ይቅረቡ። ስም? ደመረች ባንቲርጉ አለ። እድሜ? 50። ስራ? የቤት እመቤት፣ ጨዋ ወልዶ ያሳደገኝ የኮራው የደራው። ምን ያህል ጊዜ በህዳር ቆይታችኋል? እድሜን ሙሉ በሉት እንጂ ክቡር ዳኛ፣ የልጅነት ባሌ ናቸው። በ14 ዓመቴ ነው የወሰዱኝ። የድንግልና ባሌ ናቸው። እንደ ሸንኮራ መጣው ይኸው ከብት አኝኮ የጣለው ጨርቅ አስመስለው ጣሉ። ፊልም ስለመስራታቸው የሚያውቁት ነገር አለ? ኧረ በጭራሽ ጌታዬ። በእኔ ላይ ፊልም ይሰሩ እንደሆነ እንደውም ያጣሩልኝ። ተከሳሽ እዛ ስፍራ ላይ ስለመገኘታቸው በምን አውቀው ሄዱ? መሳሳቴ ጠቀመኛ። ሰርግ ተጠራው። እኔ የማውቀው መናፈሻ ሁሉ ያው መናፈሻ ነው። የኔው ነው ብዬ ስሄድ የኔኑ ጉድ አገኘሁት። ይኸው ነው። እሺ ጨርሷል። ይቀመጡ። እሺ ተከሳሽ የዋስ መብታቸው ይጠበቅና ምስክር ይዘው ይቅረቡ። እውነቴን ነው። እግዚአብሔር ይስጥልኝ የተከበረው ፍርድ ቤት። በይ እስኪ ተጫዋች ደምዬ። መቼም አንቺ ገና ልጅ እየሆንሽ ነሽ። አንድ ሽበት እንኳን የለሽም እኮ። በየጊዜው ጣሪያ እያስቀየርኩ የምን ሽበት አመጣሽብኝ? ጣሪያ? የምን ጣሪያ መጣሽ? ኪዊ ነው። ገባኝ። አንቺ ቀልደኛ ነሽ እኮ። እና ይኸውልሽ በስተርጅና የአክተር እህት ሆንኩልሻለሁ። የማታ ሲሳይ ማለት ይሄ አይደል እንግዲህ። ይሁን እስቲ መቼስ ምን ይደረጋል። እኔ የምለው ምናምን አቅምሷቸው እንዴት በጤናቸው አይመስለኝም። ይሄን ትጠራጠሪያለሽ? ቀምሰዋል እንጂ ያውም የቀዩዋን የጠይሟን ሽንኩርት የሆነችዋን ነው። እሱ አይደል እንዲህ መርዝ እንደቀመሰች ውሻ የሚያክለፈልፋቸው። ለመሆኑ ስራውን ይሰሩታል እንዴ? ይሰሩታል። በትርፍ ጊዜያቸው ነው አክተር የሆኑት። ኧረ ደምዬ ቁም ነገር አብሪ። ከዚህ የበለጠ ቁም ነገር አለ? ማኪናዎቹ ይሰራሉ፣ ግን ገንዘቡ ወደ እኔ ጠብ አይልም። የት ያደርሱታል ለመሆኑ? በቀጥታ ሽንጥና ዳሌ ታናሽና ታላቅ ነው የሚሸመትበት። ለገንዘቡ ማያዝንም እንዴ? ለምን ብሎ ያዝናሉ? ለማንስ ብሎ ያስቀምጣሉ? ወራሽ ልጅ የላቸው ሻሞ እያሉ የሚበትኑት ለዚህ አይደል? እኔ የምለው ደምዬ አልጋ ለይታችኋል እንዴ? አይ አልጋስ አለየንም፣ አንድ ላይ ነው የምንተኛው። ግን ምን ዋጋ አለው? እሳቸው ደጅ ተጠናቀው ይመጣሉ። ወዲህ ብል
ወዲያ ብል ዞር ብለው ማያዩ አንዳንድ ጊዜማ እንዴት አልጋው ላይ ስዘላ ነጋለው የሳቸው ነገር እንደ ታረደ ከብት ተኝተው ማንኮራፋት ብቻ እቺ ቀልደኛ ነሽ እኮ ደምዬ ቀልደኛ ብትይ ምን ትዝ አለኝ መሰለሽ አንዲት ጓደኛ ያጫወተችኝ ባሏ አለመጠን ወፍራም ነበር አሉ እሷ ደግሞ ቀጭን ስቴኪን የምታክል ታዲያ ሁል ጊዜ መኝታው ላይ እንዲው ጸብ ነው አሉ እሷ እንደዚህ እንደኔ እንደሆኑ ትፈልጋለች እሳቸው ደግሞ ፍረታቸው ስለሚያስቸግራቸው እሺ አይሏትም ብቻ የሆነ ሆኖ በኋላ እሺ ይሏትና ይጀመራል ከጨረሱ በኋላ ማን ከላዩ ላይ ያንሳቸው ተሰበሾጪ አንቺ ሲታዩ አንድ የልብ ትስጣቸው እኔ ጸልያለሁ አንቺም እንደው ለምዬ በርትተሽ ጸልይ እስቲ አረ ያልጸለይኩት ጸሎት ያልሄድኩበት በተስኪያን ያልተሳልኩት ስለት የለም አሁንማ ስለቱም ከመብዛቱ ብዛት አንዱ ካንዱ እየተምታታብኝ ነው ሙች ሁሉንም ሴቭ ማድረግ አልቻልኩም ማን ነው ያቺ ጓደኛ ያለችኝ ማን ነው ስሙ አምጭልኝማ ማን ነው ላፕቶፕ እሱን ነገር ገዝቼ ስለቴን በቀደም ተከተል ሴቭ አደርጋለሁ ሙች እንደው የጠፋብሽ ስለት ቢኖር እንኳን የበተስኪያኑን ስም ጠቅ ስታረጊ ቁልጭ ብሎ ይወጣል ሙች ታይኛለሽ አደብዬ አሳይሻለሁ ታይኛለሽ ምድረ ጎረምሳ እንግዲህ በበለጠ ምግብ መውዛት ቀረ አለቀልሽ ያራሼዋ ትጂ በእናትሽ ከኛ ጋር ሆኚ እዚህ መቼ ለንዴ አራት ትጂ ሼዋ እንግዲህ ሌድና ለመርማሪው አልወጣም ማን አላቸው እነዚህ ህፃናት ልበላ አራሼዋ የሆነ ነገር ፈጥረሽ ነኝ እንጂ አራት ትጂ ምድረ ሌባ ሼዋ ሰው ሌባ ንበቻል ሼዋ በቃ በልክ የሆነ ነገር ፈጥረሽ ከችራ ሼዋ አራሼዋ ዓርብ ዕለት ማታ ነው ለገጣሚያ ወደ ሰማው ቸቤት ወንድም አበባ ሄደ እዛው ቤት ግባ ሙሽርዬ ሙሽራ አበባ መጣ የትዳር ሌባ ቤት አለኝ ብሎ ሊብ እንደው ቤት አለኝ ብለው ሲመጡ ትንሽ አያፍሩ ምን ያሳፍረኛል ቤት አይደለም እንዴ እኮ እርሶ ንፍረት የታባቱ ያውቁታልና ምን ቦታውት ነው እኔንም ፊልም እየሰራው ነው ሊሉኝ ነው አርቲስት እንደው ለመሆኑ ይሄንን ፊልም ለመስራት ምን አነሳሳ ከሰራ አይቀር ታዲያ እንዲህ በፊልም እንደምናየው አንዴ በዚህ አጥር አንዴ በጣራዬ ላይ የሌለሱ ይቅርና ቤቱን እናጋየውና በእሳት ውስጥ እንሂድ ዋናው አይሞትም አይደል እርሱ አይሞትም እኔ ደሃዋ ድብን እላለሁ ማለት ስራ እንዴት ነው ቀረጻው አለቀ ቀረጻ እንዴ በቀላል የሚያልቅ መሰለሽ ራተኝ ባክሽ ገና ኑ ተይዞ ምኑ ተነካና የእስር ቤቱ ቀረጻ አሪፍ ነበር አይ ጥሩ ነበር ይገርምሻል የፊልሙ ዳይሬክተር ሚስተር ዳግላስ ይባላል ከሆሊውድ ነው የመጣው እንዴት ያለ ካት አክሽን ካት ሲል በቃ እንዲሁ የተሳካ ነበር ትላለህ አዎ በጣም ያው የምረቃው ጊዜ ታየበል ምርቃትም ትጠራኛለህ ምን ማለት ነው ሳላ ማናለኝና ነው ማናለኝ ብቸኛ አይደለው እንዴ እውነቴን እኮ ነው ሲስተርም እንዳለች አትቆጣሪያት አመሰግናለሁ በልይ አበባ ይዤልን የምመጣው በእውነት በጣም ነው ማመሰግንሽ የኔ ቆንጆ ሰላምዬ የተነጋገርነው ነገር ከምን አደረሽው ያው እኛ ከተስማማን በቃ አዎ ምልሽ ወደዚያ ቤት ተመልሼ መግባት በጭራሽ አልፈልግም እንዴ ምን ነው እህት ደህና አይደለም እንዴ እሷ ምን ትሆናለች ዝንት ዓለም የሷ ሞግዚት ሆኜ መኖር ነው የሰለቸኝ እኔ አሁንስ
ወይ በልዬ በቃ አትበሳጭ። እስከ ዛሬ ስኖር የለ እንዴ? አይ እውነቴን ነው በቃኛ። ማረም ሲበዛ ይመራል። እኔ እንዲያውም በጉዳዩ ላይ ተነጋግረንበት ምን ወስነን በፍጥረት ብናደርገው ደስ ይለኛል። ግን በሌ ሰርጉ ፊልሙን ስጨርስ ቢሆንስ? ኖ እንዴ ኖ ሰላም ምን እያልሽ ነው እንዴ? ፊልም እንዴ በኋላ ተፈሳሳሚ የሚያልቅ አይደለም። በጣም ከባድ ነገር ነው እንዴ። ኖ እንዴ ቢቀርስ ሰርጉ ግን እንዴ ያለ ሰርግ ዝም ብዬ አንድ ባልንጀራዬ ምን አለ? ሰርግ ማለት ህዝብ ተሰብስቦ እርሻህን ዝንጀሮ ሲበላው ማማላይ ቁጭ ብለህ መመልከት ነው አለ። እውነቱን እኮ ነው። እኔ እሱ ምንም አለምን ያለ ሰርግ ንክች አላደርገው። ወይ ሰላምዬ ምን አባቱ አረኔ ለማለት ያህል ነው እንጂ አንቺ ከፈለግሽ ነገስ ብናረጋው። አመሰግናለሁ በልዬ። እሺማ ቴንክ ዩ። የባለፈው ገንዘብ እኮ አሰጠኝ። ትብትል ጨብላቃ ባለጌ ምን ማለት ነው? ሰርግ ልበጠበጥብኝ ነው? አሁን ሁሉ ልንገር አሶልክ ከዳወቴ ሌላ ላመጣ ይችላል። ምን ይጨማለቃል? ጨብላቃው ታዲሻ ምን ይጂ ባለጌ ሙሽርዬ ሙሽራ አበባ ይዘህ በጊዜ ግባ 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 ወንድም አበባ ይዘህ በጊዜ ግባ ወንድም ለስለስ ይዘህ በጊዜ